ኢትዮጵያ በመካከለኛው ምስራቅና በአፍሪካ መካከል ደምቃ የምትገኝ ክርስቲያናዊ ስር መሰረት ያላት የክርስቲያን ደሴት ተብላ የምትገለጽ ድንቅ አገር ናት። አንዳንድ የታሪክ አዋቂነን ባዮች ይህ እውነት አይዋጥላቸውም። ከነዚህ መሃል አንዱ በአሁኑ ሰዓት በምክክር ኮሚሽኑ ውስጥ ሰርጎ ገብቶ የሚገኘውና ብዙ ጊዜ ከምክክር ኮሚሽኑ እውቅና ውጪ ይሁን ወይም ደግሞ የምክክር ኮሚሽኑ ደንብና ሕግ አውጥቶ አያውቅ ይሆን አላቅም፣ እርግጠኛ ባልሆንም እዛ እየተመካከረ ግን ወጥቶ በማህበራዊ ሚዲያ ሌላ ግጭት ቀስቃሽ የሚመስሉ ሀሳቦችን እንዲሁም ደግሞ ያልተፈለጉ ሀሳቦች የሚያንጸባርቀው ኡስታዝ አህመዲን ጀንበል አንዱና ዋነኛው ነው። ይህ ኡስታዝ በተለይ ከሰሞኑን በፌስቡክ ገጹ ላይ ያጋራው ውሃ የማያነሳ ሙግት ከታሪክ አንጻር ያለውን የተሳሳተ ምልከታ በሚከተለው መልኩ አቀርብላችኋለሁ። ይህ ኡስታዝ የማታውቁት ካላችሁ አህመዲን ጀበል ይባላል። ከአሁን በፊት ሚዲያ መቆጣጠር አገር መቆጣጠር ነው ብሎ የኦርቶዶክሳዊ እሴት አላቸው ብሎ የሚያስባቸውን ሚዲያዎችን ሁሉ ለማጥቃት እንዴት ኦርቶዶክስን ማጥቃት እንዳለበትና እስልምና ወይም ደግሞ እስልምና መሰረት ያደረገ እስላማዊ አገር መገንባት እንዴት እንደሚቻል ሚዲያን በመቆጣጠር ሀሳብ ሲሰጥ በድብቅ ወይም ደግሞ ሲያስተምር ስልጠና ሲሰጥ የተቀረጸ መረጃዎች የወጡበት ግለሰብ ነው። ብዙ ጊዜ የሚያራምዳቸውም ጽንፍ የረገጡ ሃይማኖትን ብቻ መሰረት ሳይሆን የኢትዮጵያን እሴቶችና መሰረቶችን ማፈራረስ አለብኝ ብሎ የሚያስብ ውስጡ ጽንፈኛ የሆነ ሃይማኖትን ብቻ ሳይሆን ብሔርን መሰረት ያደረገ ሃይማኖትን ከሃይማኖት በማጋጨት በሃይማኖት ደባ ውስጥ ኢትዮጵያን ለማፍረስ የሚንቀሳቀስ ግለሰብ ነው። በተለይ ደግሞ ማንረሳው በሞጣ 2 መስጊድ ተቃጠለ ብሎ በመላው ኢትዮጵያ በክርስቲያኖች ላይ ወይም ደግሞ ቤተክርስቲያን መቃጠል አለባት በሚል እሳቤ አመጽ የቀሰቀሰ ሰው ነው። ይህ ብቻ አይደለም። በተለይ በእስልምናው ሳይል ላይ በተለይ ወሳኝ ነገር ካበረከተላቸው ነገሮች ለምሳሌ የአርብ ከ5 ሰዓት ጀምሮ የ30 ሰዓት ነው የሚል የሰዓት መዝጋትን እንቅስቃሴ ላይ ትልቁ ሚና ሲጫወት የነበረና ያንን ያስደነገገላቸው ነው ወይም ደግሞ እንደ ሕግ አድርጎ እንደ ማዕቀፍ ያስቀመጠላቸው ግለሰብ ነው። ያ ብቻ አይደለም። እንዲሁም ደግሞ የሼሪያ ፍርድ ቤት ላይ አሁን ባለው ነባራዊ ሁኔታ የሼሪያ ፍርድ ቤት ከፌደራል ወይ ሰበር ሰሚ ችሎት ፍርድ ቤት እኩል አቅም እንዲኖረው የሚያደርገውን ሂደትን የፈጸመላቸው ነው። እንዲሁም ደግሞ አዲስ አበባ ውስጥ የሚገኙ ልደታ፣ ቦሌ ሚካኤል፣ ቦሌ መድኃኔዓለም ምናምን የሚባሉ ሰፈር መቅረት አለባቸው። ለምንድን ነው የሃይማኖት መሰረት የሚይዙት? ግዴታ ሴኩላሪዝም የሆነ እሳቤ ያላቸው መሆን አለባቸው ተብሎ እየቀሰቀሰ ያለ ነው። ለዚህም ዓላማ ምክክር ኮሚሽን ውስጥ ገብቶ ራሱን ሳይድ ይዞ በወሳፕ ግሩፕ የራሱን ቡድን አደራጅቶ በተለይ ከኦሮሚያ አካባቢ የመጡትን የብልጽግና ካድሬዎችን ሰብስቦ ለብቻ ሙስሊም የሆኑትን ይሄን ነገር ማቀንቀን አለብን ብሎ እያደረጃቸው ያለ አይነት ግለሰብ ነው። ሆን ብሎ ነው ምክክር ኮሚሽን ውስጥ የገባው። ከሆነ ትርፍ አገኛለሁ ብሎ እያሰበ ያለ ጽንፍ የወጣ አስተሳሰብ ያለው ግለሰብ ነው። ያ ብቻ አይደለም። ዓመተ ምሕረቱን አስቀይራለሁ ብሎ የኢትዮጵያን ዘመን አቆጣጠር ዋቲዝ ዓመተ ምሕረት እኔ ዓመተ ምሕረት የሚለውን አላምንበትም። ምክንያቱም ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ የሰው ልጅ እንዳዳነ የሚያሳይ የምህረት ዘመን ማለት ነው። እኔ ስለማላምንበት ለምን ዓመተ ምሕረት ይባላል የሚል ጽንፍ የያዘ ግለሰብ ነው። ይህንን ደግሞ እዚሁ ጽሁፉ ላይ ሲያንጸባርቅ ደግሞ በደንብ አሳያቸዋለሁ። ምክንያቱም እያንዳንዱን ዘመን የተጠቀመበትን ወይም ደግሞ እያንዳንዱ ዘመን ብሎ ያስቀመጠው ምን እንደሆነ ስናየው ትረዱታላችሁ። እስቲ እንየው። በፌስቡኩ ያጋራው ጽሁፍ ምንድን ነው? ክርስቲያኖች ተሰደው ሲመጡ ተቀበልናቸው ይላል። እንግዲህ ያለው ሎጂክ ክርስቲያኖች ተሰደው ሲመጡ ተቀበልናቸው አለ። ከምን አንግል ይሄን እንዳለው ዲቴል ሀሳቡን ስነግራችሁ ግልጽ ይሆንላችኋል። ግን በመጀመሪያ ቅድም በተነሳውበት ነጥብ ላይ ተመልሼ ላብራራ። ይህን ጽሁፍ ሲጽፍ የሱ የኡስታዙ ምልከታ ለምሳሌ ዓመተ ምሕረቶቹን ቅድም እንዳልኳችሁ ዓመተ ምሕረት ስለማያምንበት ወይም ደግሞ ዓመተ ምሕረት የሚለውን ሀሳብ ስለማይቀበል ለምሳሌ እዚህ ጋር የተጠቀማቸውን በ451 ብሎ በአማርኛው ላይ ያስቀመጠው 330 በ451 እያለ ክርስትና ወደ ኢትዮጵያ የመጣበትን እንደገና ከኬልቄዶን ጉባኤ በኋላ ደግሞ 9 ቅዱሳን ወደ ኢትዮጵያ የተሰደዱበትን መሰረት አድርግቶ የራሱን እሳቤ
ሪፍሌክት ለማድረግ ሞክሯል። ለምሳሌ ከፍሬምናጦስ ጋር በተገናኘ ነው ክርስትና ወደ ኢትዮጵያ የገባው የሚል እሳቤን አንጸባርቋል። እንዲሁም ደግሞ በዘጠኙ ቅዱሳን ደግሞ እነሱ ደግሞ ወደ ኢትዮጵያ ገብተው ክርስትና አስፋፍተዋል የሚል እንድምታ ያለው ጽሁፍ ጽፏል። ይሄ ምን ለማለት ነው? ክርስትና የገባው በዚህ ዘመን ነው ብሎ እሱ ከታሪክ አንጻር ለማስቀመጥ ነው። ከተለያዩ አንግሎች ይህን ነገር ማብራራት ይቻላል፣ ግን በዋናነት መጀመሪያ የእሱን እሳቤና ወይም የእሱ ሪፍሌክሽን ለማስቀመጥ እሞክራለሁ። ምንድን ነው ሲጠቅሳቸው ሁሉንም ዓመተ ምህረት ብሎ አልጠቀሳቸውም። ግን ጎን ለጎን ቅድም ካያችሁ የእንግሊዘኛው ላይ ግን ኤዲ ሚለው ነበረ። ምንድነው አሁን አላማው ሚለውን ካያችሁ ማለት ነው ይሄ ዓመተ ምህረት ሚለውን እሳቤ ለምንድነው የክርስቲያኖች ነው ይሄ ኦርቶዶክስ የፈጠረችው ነው እና መሆን የለበትም እና የሂጅራም አብሮ ጎን ለጎን መምጣት አለበት ካላንደሩ። እንዴት ነው የሚሆነው? ካልሆነ ወደ ፈረንጆቹ እንሂድ። ዩሲ በአሁን ሰዓት እንደምታውቁት ሳውዲ አረቢያ ዩናይትድ አረብ ኤሚሬትም በኦፊሻል የፈረንጆችን ካላንደር ተጠቀማሉ። ለውስጥ ለሃይማኖት አገልግሎታቸው ብቻ ነው የሂጅራን ካላንደር የሚጠቀሙት እንጂ ጥቅም እንደሌለው አይተውታል የሂጅራ ካላንደር። ምክንያቱም አንዴ 30 አንዴ 29 እያለ ለመቆጠር ራሱ በጣም አዳጋች የሆነ በአመቱ ውስጥ በየአመቱ ብዙ ቀኖች የሚቆጠር ስለሆነ ከባንክ ስቴትመንት ጋር ከዓለም አቀፍ የቢዝነስ ስርዓት ጋር አብሮ ሊሄድ የማይችል የኋላ ቀር የሆነ የካላንደር ስርዓት ስለሆነ አረብ ሀገሮችን ግብፅን ጀምሮ ብዙዎቹ አረብ ሀገሮችን በሂጅራ ካላንደር አይጠቀሙም። በፈረንጆቹ ካላንደር ነው የሚጠቀሙት። ግን የኢትዮጵያ እሳቤና ጽንሰ ሐሳብን መናድ ስለሆነ የሰውየው ዓላማ የክርስቲያኑ ወገን የያዘ ካላንደር አቋጥር ነውና የኛም ይከበር በሚል መሃል ላይ ቀስ ብሎ ይሄን ዶ ወዴት ለመምጣት ነው ያቀደው? ወደ ፈረንጆቹ ካላንደር ወይም በቃ የሚያስማማን እሱ ነው በሚል ለመለጠፍ ነው። ለዚህም ደግሞ በጽሁፎቹ ላይ አይተናል ያየነውም ነገር ነው። ምክንያቱም በኤዲ ያለውን እንዳለ አስቀምጦታል። በዓመተ ምህረት የሚቀመጠውን ግን ዓመተ ምህረት ብሎ አልጨመረበትም። ማንም እስካሁን በሱ ጉዳይ ላይ ትችት የሚሰጥ ሰው ይሄን ነገር አላስተዋልም። እኔ ግን እያንዳንዱ የእሱን ኢንተርቪው ስላየሁት ነው። ዋቲዝ ዓመተ ምህረት እኔ አይመለከተኝም ብሎ የተናገረ ነው። አንድ ጊዜ በሰጠው ኢንተርቪው ላይም እንዲህ ብሏል። በዘመን መለወጫ ወቅት በሼሪያ ፍርድ ቤት ለምን ቄጤማ ይጎዘጎዛል? የኛ ዘመን መለወጫ ነው ወይ? ይሄ የክርስቲያኖች ነው ብሎ በሀገር አቀፍ በዓል እንኳን የጋራ በዓላችን ላይ በተቋም ላይ የሚደረጉ በዓልን የሚመስሉ ድባቦችን ለምን ይሆናል ብሎ በዚህ መልኩ ጽንፍ የረገጠ ሀሳብ የሚናገር ግለሰብ ነው። በተለይ እንደዚህ አይነት ሀሳቦችን ይሄ አሁን በስልጣን ላይ ያለው መንግስት ደግሞ በጣም ነው የሚፈልገው። መንግስት ይሄንን ይፈልገዋል። ለምን ዓመተ ምህረቱን ሽሮ ወደ አውሮፓውያን አቆጣጠር እንዲቀየር ካላንደሩን ይፈልጋል። ይሄንን ለመምቻ ደግሞ እሱ እንደ ፈረስ ይጠቀምበት ነው። እሱም ደግሞ አገር ለማፍረስ እቅድ ያለው ግለሰብ ስለሆነ አንዱ እንደዚህ አይነት እሳቤውን ሲያቀነቅን በዚህ ጽሁፍ ላይ እናያለን። ሌላው በዚህ ኡስታዝ ጽሁፍ ላይ ያስተዋልኩት ነገር ምንድነው? ሁሌም ጽሁፎቹን ሲያቀርብ የራሱ ፎቶዎች ይጠቀማል። ይህ ደግሞ ከእስልምና እሴትና እሳቤ ጋር በጣም ተቃርኖ ያለው ነው። ኡስታዝ ነው፣ ብዙ ያነበበ ነው፣ ብዙ በስሩ ደግሞ ብዙ ሰዎችን ያስተማረ ኡስታዝ እንደመሆኑ መጠን ብዙ ጊዜ ግን እሱ ፖስት የሚያደርጋቸው ጽሁፎች ላይ የራሱን ፎቶ ነው የሚጠቀመው፣ የተለያዩ ፎቶዎችን ማለት ነው። ይሄ ደግሞ ከእስልምና አንጻር ለምሳሌ የተለያዩ ሀዲሳትን በመጥቀስ የእሱ እሳቤ ወይም ደግሞ የእሱ ድርጊት ልክ አለመሆኑን እንገልጻለን። ከእስልምና አንጻር ስህተት የሆነ አካሄድ እንደሄደ ማወቅ እንችላለን። ለምሳሌ ቡካሪ 5950 ቡክ 77 ላይ እንዲሁም ደግሞ ሙስሊም 2109 ቡክ 37 ላይ ምን ይላል? የተቀረጸ ምስላችሁን ማጋራት እንደማይችሉና የተቀረጸ ምስልን የራስ ምስልን ማጋራት እንደማይቻል እንደሚከለክል ይገልጻል። እሱ ግን በፌስቡክ ፔጁ ላይ ሁሌ ይጠቀማል። ይህንንም ጽሁፍ ሲጽፍ የራሱን ምስል አጋርቷል ከጽሁፉ ጎን ለጎን ማለት ነው። ይሄ ከእስልምና አንጻር ራሱ ስህተት የሆነ አካሄድ እንደሆነ ታስቦ ሊነቀፍ ይችላል። ግን ማንም ዞር ብሎ ደግሞ በዚህ በኩል ኮሜንት የሚያነሳ ወይም ደግሞ በዚህ በኩል እሱ የሚነቅፍ የለም። ምክንያቱም እሱ ለሚፈልጉት መሳሪያቸው ወይም ደግሞ የነሱ ትልቁ ዋናው የጦሩ ጫፉ ሹሉ መውጊያቸው ስለሆነ በዚህ በኩል አንድም ነቀፌታ የሚያነሳበት ወይም ደግሞ የሚቃወምበት ሰውም አላየንም። ግን ከጽሁፉ ጎን ለጎን ፎቶ ማጋራቱ ራሱ ከእስልምና አስተምሮ አንጻር ስህተት መሆኑን ያሳያል። ሌላው በጽሁፉ ላይ ሆን ብሎ ፕሮቴስታንቲዝምን፣ ካቶሊክን እንዲሁም ደግሞ ዋቄፈናና ሌሎች እምነትን እንደ አጋር አርግቶ ለማገዳደር አምጥቷል። እቺ ጌም ናት። ለነሱ አስበው ወይ እነሱ ወዷቸው አይደለም፣ ጌም ናት። ምንድነው? ኦርቶዶክስን ለመምታት ሌሎቹን እምነቶች አብሮ አሳስሮ በጋራ
ድጋፍ ያለው ኃይል ወይም ጠንካራ ኃይል ለመመስረትና ፕላን ለማድረጉ ለሱ እቅዱ ለመምቻ መሳሪያ ሊጠቀምባቸው ነው እንጂ እነሱንም ቢሆን ተራ በተራ ኦርቶዶክስ ከተዋጠች በኋላ ተራ በተራ ሊወጣቸው ቀደ ፕላን ያለው ግለሰብ ነው። ሌላው እሱ በጻፈው ጽሁፍ ላይ ሙሉ ሀሳብን ከማብራራቴ ወይም ደግሞ ያለው ትክክለኛ ያልሆነና የሐሰት የሆነ ጽሁፍ መሆኑን አመክንዮ በሆነ መንገድ ከማብራራቴ በፊት ግን የሱ ጽሁፍ ላይ እንደገና ሌላ ደግሞ ማለት ነው እንደዚህ ከሙስሊሙ ማህበረሰብ ጋር የሚያጋጭ አይነት ጽሁፍ አስቀምጧል። ለምሳሌ በ8ኛው አንቀጽና በ9ኛው አንቀጽ ላይ ያስቀመጠው ጽሁፍ ግልጽ የሆነ እና የማያሻማ የራሱን ከታሪክ አንጻር እኛም ልንቀበለው የምንችል ጽሁፍ ነው። ግን ሆኖም በዕቅበተ እምነት ላይ ያሉ በእስልምናው ሳይድ ያሉ የሚከራከሩ ሰዎችና እንዲሁም ደግሞ ከዚህ በፊት ደግሞ መጽሐፍ ያሳተሙ አንዳንድ ኡስታዞች በዚህ ሀሳብ ላይ ግን ተቃውሞ አላቸው። ለምሳሌ በቀጥታ በዚህ ጉዳይ ላይ ምን ብሎ ጽፏል? ምን ይላል? መስመር ሳነበው ቀጥሎም በ615 ከመካ የእስልምና እምነት ተከታይ ሰዋቦች ተሰደው ይላል መጡ። ነጻነት በመስጠት የጥገኝነትን ጥያቄዎችን በመቀበል በሀገራችን እንዲኖሩ ፈቀድንላቸው ይላል። እንግዲህ እዚህ አገላለጹ ነው። ቅድም ምን ብያቸዋለሁ? ክርስቲያኖች ተሰደው ሲመጡ ተቀበልናቸው ብሏል። አሁንም እዚህ ጋር እስላሞች ተሰደው ሲመጡ ፈቀድንላቸው ተቀበልናቸው ይላል። አሁን እሱ ምንድነው ምንም እምነት እንደሌለው ኢትዮጵያዊ ሆኖ ነው ራሱ በቃ እንትን የሚያደርገው። ለምንድን ነው? ለሱ ካልኩሌሽን እንዲመቸው ነው። ሁሉም ስደተኛ ነው ለማለት እንዲመቸው ነው ይህን ጽሁፍ ያስቀመጠው። በዚህ አውድ እንደሆነ እንድትረዱ ይፈልጋለሁ። ምን አለ? እንዲኖሩ ፈቀድንላቸው፣ እምነቱን ሰበኩ፣ ከኛም ውስጥም ጥቂቶች እስልምናን እንደተቀበሉ አምነውም ደግሞ ከሙስሊሞች ህብረት ጋር መቀላቀላቸውን ይገልጻል እና ለ15 ዓመታትም እንደኖሩ ያስቀምጣል። የሞቱትም እዚሁ እንደተቀበሩ ከ15 ዓመት ቆይታ በኋላ ግን ሁሉም ተሰብስበው ወዴት? ወደ ሀገራቸው ተመለሱ ይላል። አሁን ወደ ሀገራቸው ተሰብስበው ተመለሱ የሚለውን እሱ ጋር ቆይ አሰምርበታለሁ። እሱ ጋር የማስቀምጠው ነጥብ ስላለ ማለት ነው። ግን አሁን እዚህ ጋር ያስቀመጠው ነገር ነው። ምንድነው? እስልምና በ615 ዓመተ ምህረት ከመካ ወደ ኢትዮጵያ እንደገባ ገለጸ። ይሄ አገላለጽ ከዛ በፊት ኢትዮጵያ ውስጥ እስልምና እንደሌለ ያሳያል። አሁን ይሄ ከሁለት አውድ ማየት እንችላለን። ለምን? ሁሉም ሙስሊሞች አንድ የሚሉት ነገር አለ። ሰው ሁሉ ሲወለድ ሙስሊም ነበረ፣ ክርስቲያኖች እያጠመቁት ነው ክርስቲያን የሚያደርጉት እንጂ መጀመሪያ ማንም ሰው ሲወለድ ሙስሊም ነበረ የሚል የመከራከሪያ ነጥብ ብዙ ጊዜ ያነሳሉ። በአብዛኛው ደግሞ በዕቅበተ እምነት እስልምና ላይ የሚሰሩ ሰዎች ይህን ብዙ ጊዜ ሲጠቀሙት ወይም ደግሞ ሲናገሩት እናያለን። አሁን እዚህ ጋር ያለውን ነጥብ ነው በመጀመሪያ ደረጃ ኡስታዝ አህመዲን ጀበል ፉልሽ ያደረገባቸው። ምክንያቱም በመጀመሪያ ኢትዮጵያ ውስጥ እስልምና እንደሌለ ሲናገር ያ ማለት ሁሉም የሚወለደው ሰው ሁሉ ሙስሊም እንዳልነበር እየመሰከረ ነው ማለት ነው። ይሄ አንዱ ነጥብ ነው። ሁለተኛ ደግሞ ይሄ በዚህ በተቃራኒ ሀሳብ ላይ የጻፈው ለምሳሌ እንደ ኡስታዝ አብዱል ጀሊል ሼክ አሊ አንድ መጽሐፍ ጽፎ ነበረ። እስልምና በኢትዮጵያ ከቅድመ ክርስቶስ ልደት እስከ ዛሬ ድረስ በሚለው መጽሐፉ ላይ ምን አስቀምጧል? በኢትዮጵያ ውስጥ በፊት የነበሩ በአንድ አምላክ የሚያምኑ ብዙ ህዝቦች ነበሩና እንዲሁም ደግሞ እንደ እስልምና አስተምሮ ደግሞ የሚወለደው ሰው ሁሉ ሙስሊም ነበረ። ክርስቲያኖች ናቸው እያጠመቁት ክርስቲያን ያደረጉት እንጂ በፊትም ቢሆን እያንዳንዱ ሰው ሙስሊም ነበረ። እንዲሁም ደግሞ በአንድ አምላክ የሚያምኑ ሰዎች ነበሩ። እነዚህ ሰዎች ደግሞ በአንድ አምላክ የሚያምኑ ስለነበሩ እኛ እስላም ብለን እንጠራቸዋለን የሚል ፍልስፍናን እና እሳቤን የያዘ ይህን መጽሐፍ ጽፎ ነበረ። አሁን አህመዲን ጀንበል የተናገረው ጽሁፍ ይህን ሀሳብ ፉልሽ የሚያደርግበት ሆነ። ለዚህም ደግሞ ኡስታዙ በጣም በመናደዱ አህመዲን ጀንበል ያንን ጽሁፍ ከጻፈ በኋላ ከ2 ቀን ከ3 ቀን በኋላ ደግሞ በፌስቡክ ፔጁ ይህንን ጽሁፍ አጋርቷል። ኡስታዙ እስቲ እዩት። በአንድ አምላክ የሚያምኑ ነበር፣ በአንድ አምላክ የሚያምን ሁሉ እስላም ይባላል። ስለዚህ ቅድመ ክርስቶስ ልደት በፊትም እስልምና ነበረ ብሎ ምንድነው የአህመዲ ጀበልን ጽሁፍ የሱን መጽሐፍ ውድቅ ስለሚያደርግበት ዲፌንድ ለማድረግ በቀጥታ ባይመለስለትም ዲፌንድ ለማድረግ በሚመስል መልኩ አህመዲን ጀበል ያንን ጽሁፍ ከጻፈ ከ2-3 ቀን በኋላ መልሶ ይሄን ጽሁፍ በራሱ ፌስቡክ ፔጅ ሪያክት አድርጓል። ወደ ጀበል ውስጥ እንመለስ። አህመዲ ጀበል እንዳለው ክርስትና ወደ ኢትዮጵያ የገባው በ330 ዓመተ ምህረት በፊልጵናጦስ አማካኝነት ነው ብሎ አስቀምጧል። ይህ ግን ፈጽሞ የተሳሳተና የስህተት መረጃ ነው። ምክንያቱም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ወደ ኢትዮጵያ ገብቷል ብላ የምታምነው ዋናው መሰረቷ ራሱ ማለት ነው መጽሐፍ ቅዱስ ነው። ምክንያቱም በሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 39 ላይ ያለውን የተቀመጠውን ታሪክ ስናነበው ክርስትና ወደ ኢትዮጵያ እንዴት እንደገባና እንደተሰበከ በግልጽ ያሳየናል። በመሰረቱ በመጀመሪያ ደረጃ ማለት ነው ክርስትናን ለኢትዮጵያውያን የሰበከው
ማን ነው ስንል መጽሐፍ ቅዱስ የሚሰጠን ምላሽ ወይም በቀጥታ የምናገኘው ከስር መሰረቱ ልብ ብለን ስናይ እግዚአብሔር ራሱ መሆኑን እንረዳለን። ምክንያቱም በሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ ስናነብ ምንድነው የሚለው? እዛ ላይ ቃል በቃል የተቀመጠውን ስናይ ማለት ነው የጌታ መልአክ ፊልጶስን ተነስ፣ ወደ ደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ለምን? ኢትዮጵያዊ ጃንደረባ እንዲያገኘው። እንግዲህ ያውና እዚህ ጋር ነው ዋናው ነጥብ የምናየው ማለት ነው። የእግዚአብሔር ወይም የጌታ መልአክ ነው የሚለው። የጌታ መልአክ ነው የሚለው። የጌታ መልአክ ይሄ ማለት እግዚአብሔር ራሱ ነው ለኛ ክርስትናን እንድንሰበክ ያመቻቸልን። ሰው፣ ግለሰብ፣ መጤ፣ ሀጅ ምናምን አይደለም። እግዚአብሔር ራሱ ነው ለኛ ክርስትናን እንድንሰበክ ያመቻቸልን። ያ ብቻ አይደለም። በዚሁ የመጽሐፍ ቅዱስ ታሪክ ላይ ወረድ ብለን ምን እናገኛለን? ኢትዮጵያዊ ጃንደረባ ክርስትናን በፊልጶስ አማካይነት ከተሰበከ በኋላ ለመጠመቅ ደግሞ ሌላ ሰው አልጠየቀም፣ ወይም ደግሞ ሌላ ሰው አላስገድደውም። ራሱ ነው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው ብሎ ወደ ጥምቀቱም ደግሞ ያመራው ራሱ ቅዱስ ባኮስ ብላ ኢትዮጵያ የሰየመችው ወይ ደግሞ ኢትዮጵያዊ ጃንደረባ ነው። ይህን ስናይ ክርስትናን ለኛ ያመጣልን እግዚአብሔር ራሱ ሲሆን ክርስትናውን ደግሞ ለመቀበል ደግሞ የራሳችን ፍቃድ እንዳለን ነው የሚያሳየው። ከዛስ በኋላ ምን ሆነ? ይህ ኢትዮጵያዊ ጃንደረባ ወደ ሀገሩ ተመለሰ። ወደ ሀገሩ ከተመለሰ በኋላ ከኢትዮጵያ አልፎ እስከ አረቢያ፣ እስከ ህንድ፣ እስከ ስሪላንካ እንደሰበከ የተለያዩ የመጽሐፍት መረጃዎችን እናገኛለን። ለምሳሌ ማለት ነው ዩሲቢዮስ ወይም ደግሞ የቂሳሪያው ኤጲስቆጶስ በዘቸርች ሂስትሪስ ቡክቱ ላይ እንደጻፈው ቅዱስ ባኮስ ወይም ደግሞ ኢትዮጵያዊ ጃንደረባ ክርስትና ወደ ኢትዮጵያ ይዞ ከሄደ በኋላ ከኢትዮጵያ አልፎ እስከ አረቢያ፣ እስከ ህንድ፣ እስከ ስሪላንካ እንደሰበከ ገልጿል። ሌላው ደግሞ ሶቅራጥስ ስኮላስቲክ እና ሶዞሜን የተባሉ ሁለት ጸሐፊያን ደግሞ እንዲሁ ኢትዮጵያዊ ጃንደረባ ክርስትናን ከኢትዮጵያ ከመስበክም አልፎ እስከ አረቢያን፣ እስከ ታናሿ ኢሲያ፣ እስከ ህንድ እንዲሁም ደግሞ አልፎ እስከ ስሪላንካ ድረስ እንደሰበከ አስቀምጠዋል በጽሁፋቸው። ይህ የሚያሳየው ምንድነው? ክርስትና ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ከተመላለሰ በኋላ ወደ ሰማይ ካረገ በኋላ በ34 ዓመተ ምህረት በመጤ ሰዎች ሳይሆን በራሱ በኢትዮጵያዊ ጃንደረባ አማካኝነት ይዞት እንደመጣ፣ ጭራሽ በመንግስት ላይ ስልጣን የነበረው ሰው ነው ይዞት እንደመጣ ክርስትናን ይዞት እንደገባ። ያ ማለት ግን ከዛ በፊት ግን ኢትዮጵያውያን እምነት የላቸው ማለት አይደለም። በህገ ልቦና ይኖሩ የነበሩት ህገ ወንጌልን የተቀበሉት በህገ ልቦና የኦሪት ስርዓት ይፈጸምባት ከነበራት የጥንት አገር ወይም ግዛት ከምትባለው አንዷ ኢትዮጵያ ናት። ይሄ በታሪክ ያለ ፍንትው ያለ ነገር ነው። እዛም ደግሞ የሐዋርያት ሥራ ላይ ራሱ የምናየው ነገር ምንድነው? የኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሊሰግድ ነው የሚለው ሊሰግድ ሲጓዝ እንደነበረ ነው የምናየው። ይሄም ደግሞ የአምልኮ ስርዓት ለመፈጸም ማለት ነው። ይሄ እንደምናየው ነው ከሆነ ማለት ነው ግልጽ አድርጎ የሚያሳየን ነገር ማለት ነው። ከዛም በፊት ኢትዮጵያ ውስጥ እምነት እንደነበረ እንዲሁም ደግሞ ኦርቶዶክስ ተዋህዶን ደግሞ ልብ ብለን ስናያት ደግሞ ምንድነው በህገ ልቦናም በህገ ወንጌልም በሁለቱም የምትመራ ሃይማኖት እንደመሆኗና ሁለቱንም አስተሳስራ አንድ ላይ የምታስጎዝ እምነት ከመሆኗ አንጻር ክርስትና በዚህ ዘመን ገባ በዚህ ዘመን ወጣ ምናምን ብለን እኛ ጀጅ ልናደርግላትም አንችልም ለእምነቷ ማለት ነው። ምክንያቱም በህገ ልቦና ይመለኩ የነበሩ ስርዓቶች ወይም ይከናወኑ የነበሩ ስርዓቶች ቤተክርስቲያኗ አሁንም ይዛለች። ለምሳሌ ታቦትን ማውጣት፣ ታቦትን ይዞ መዞር ከታቦት ስርዓት ጋር በተገናኘ በኦሪት ስርዓት የነበረ ነው። በህገ ወንጌል ደግሞ ስንመጣ ደግሞ ስርዓተ ቁርባን፣ ስርዓተ ጥምቀት የመሳሰሉት ነው። ሁለቱንም አስተሳስራ እየተጓዘች ያለች ቤተክርስቲያን በዚህ ዓመት ሃይማኖት ተቀበለች፣ በዚህ ዓመት እምነት ገባላት ብሎ ለመጥቀስ ወይም ለመጻፍ ደግሞ ምንም አይነት ሞራላዊ ልዕልና ሊኖር አይችልም። እንደ ተጨማሪ መረጃ ከኒቂያ በፊት ከ325 በፊት ራሱ በኒቂያ ጉባኤ ላይ የተሳተፈው ዶሮቴዎስ የሚባለው ቅዱስ ባቆስ ክርስትናን ለኢትዮጵያ እንዲሁም ከኢትዮጵያ አልፎ እስከ ስሪላንካ እንደሰበከ በጽሁፉ ጽፏል። በአህመዲ ጀበል ጽሁፍ ላይ ግን ልክ ክርስትና ራሱ ወደ ኢትዮጵያ ገብቶ የተሰበከውና የተስፋፋው ከጉባኤ ኬልቄዶን ከ451 በኋላ እነዚህ 9 ቅዱሳን አምጥተው ነው ያስፋፉት ብሎ ነው ያስቀመጠው። ይሄ ትልቅ ስህተት አለው፣ ራሱ ተቃርኖ አለው። እንኳን ጉባኤ ኬልቄዶን አይደለም በኒቂያ ጉባኤ ላይ እንኳን ይሳተፍ የነበረው ዶሮቴዎስ የሚባለው ክርስትና በኢትዮጵያ በ34 ዓመት እንደተሰበከ ቅዱስ ባቆስ እንደሰበከው አብራርቶ በመጽሐፉ ጽፏል።
ክርስትና በኢትዮጵያ ውስጥ እንዴት ነበር የቀጠለው ብለን ስናይ ክርስትናን የአክሱም ነገስታት ሲቀበሉት ከሀገሪቷ እሴት ጋር አሳስረው እንዲጓዝ ነው ያደረጉት። በአንደኛው ዘመን በቅዱስ ባቆስ አማካኝነት ክርስትና በኢትዮጵያ ሲዘራ፣ በአራተኛው ዘመን ደግሞ የብሔራዊ ሃይማኖት ወይም መሰረት እንዲሆን አርግተውታል። የአክሱም ነገስታት ክርስትናን አዋህደው ከኢትዮጵያ ጋር አስተሳስረው እንዴት አስጓዙት ስንል የራሷ ፊደል እንዲኖራት ግዕዝን፣ የራሷ ዜማ ያሬዳዊ ዜማን እንግዲህ በአብዛኛው ሙዚቃዎቹ ከነዚህ ኢትዮጵያ ውስጥ ያሉ ሙዚቃዎች ከነዚህ ላይ ነው መሰረት የሚያደርጉት። ከዝማሬ ቀጥሎ ያሉትን እንዳለ ዓለማዊ ሙዚቃዎችም ከያሬዳዊ ዜማ ላይ የተመሰረቱ ናቸው እንደምናውቀው ማለት ነው። ይሄን የዜማ መሰረትን ሰጥተዋል። ሌላው ደግሞ የራሷ የህግ ስርዓትን ወይም ደግሞ ፍትሐ ነገስትን እንዲኖራት አድርገዋል። የራሷ የሆነ ቀን አቆጣጠር ወይም ካላንደር እንዲኖራት አድርገዋል። ይሄ ሃይማኖቱ ራሱ ከአገሪቷ ጋር እንዲዋሃድ ነው ያደረጉት። ስናየው ክርስትናን ከአክሱም ዘመነ መንግስት የነበሩ የአክሱም አገዛዝ ወይም የአክሱም ስርወ መንግስት ነገስታት ክርስትና ሃይማኖትን የራሳችን አድርገው ተቀብለው ነው አብረው ያስጓዙት። በተቃራኒው ደግሞ ወደ እስልምና ስንመጣ እንዲያውም አህመድ ጀበል በጻፈው ጽሁፍ ላይ በ8ኛው አንቀጽና በ9ኛው አንቀጽ ላይ በግልጽ ዘርዝሮ እንዳስቀመጠው ምንድነው የሚለው ወደ ኢትዮጵያ ከገቡ በኋላ ከ15 ዓመት በኋላ በ615 ወደ ኢትዮጵያ ከመጡ በኋላ ከ15 ዓመት በኋላ ተመልሰው ወደ ሳውዲ አረቢያ ወደ መካ እንደተመለሱ ይገልጻል። ስለዚህ ተመልሰዋል። በቃ እነዚህ ሰዎች ኦልሬዲ አገራችን አይደለም ብለው ተመልሰዋል። ኢቭን እዚህ የነበሩ እስልምናን የተቀበሉ እንደ ቢላል ሀበሻ የመሳሰሉ እንደ ኢንፍራንስ አልሰይዲ ቤተሰብ የመሳሰሉት ተመልሰው ወደ መካ ነው ሄዱት። የአልሰይዲ ቤተሰብ እንደሚታወቀው መስጊድ አልናናዊን የነብዩ መሐመድን መቃብር የሚጠብቁት ቤተሰቦች መሃል አንዱ የዘር ግንድ እነሱ ናቸው። ኢቭን ማለት ነው በኢትዮጵያ ስርዓት ውስጥ የነበሩ ሙስሊም አገዛዝ ላይ የነበሩ ሰዎች እንኳን እንደነ የአህመዲ ጀበል የአንድ ሀገር ትውልድ የሆነው እንደ አባጅፋርን የመሳሰሉትን ደግሞ ስንጠቅስ እነሱ ራሱ ማለት ነው ኢትዮጵያ ውስጥ ቅርጽ ከማኖር ኢትዮጵያ ሀገሬ ናት ብሎ አስተሳስሮ ከመሄድ ይልቅ መካ ካባ ያለበት አካባቢ ላይ መካ ውስጥ ኢትዮጵያ ቦታ እንዲኖራት ነው መሬት ገዝተው እዛ ጋር ቤት ገንብተው የነበሩት። እንዲያውም የመካ መስጊዱና በዙሪያው ያሉት ነገሮች ሲፈርስባቸው በዚህ ቅሬታ ካቀረቡ በኋላ ጠጋ ተደርጎ እንዲሰራላቸው እንደተሰጣቸው ራሱ አህመድ ጀበል ቃል በቃል በሆነ ጊዜ በሰጠው ኢንተርቪው ያሳያል። ኢትዮጵያውያን ግን ከእንዲያውም ክርስትና ለማስፋፋት ከውጭ መጥተዋል ተብለው የሚጠቀሱት 9 ቅዱሳን እንደ ራሱ አህመድ ጀበል የጠቀሳቸው እንደነ አቡነ አረጋዊ፣ እንደነ አቡነ ጴንጤሊዮስ፣ እንደነ አቡነ ገሪማ፣ እንደነ አቡነ የማታ፣ እንደነ አቡነ ሊባኖስ፣ እንደነ አቡነ አሌፍ፣ እንደነ አቡነ ሊቀናዎስ፣ እንደነ አቡነ አፌጽ፣ እንደነ አቡነ ጉባ፣ እንደነ አቡነ ጽህማ የመሳሰሉት እነዚህ 9 ቅዱሳን ተብሎ የሚጠቀሱት ከነዚህ ውጪ ምንድነው አቡነ ገብረ መንፈስ ቅዱስ ወይም አቡሄ ምንላቸው የመሳሰሉት ኢትዮጵያ ውስጥ ሲመጡ እንዲሁም ደግሞ ራሱ ቅዱስ ፍሬምናጦስ ወይም ደግሞ አባ ሰላማ የሚባለው ኢትዮጵያ ውስጥ ሲመጡ ለኢትዮጵያ ትልቅ አሻራን ጥለው ነው ያለፉት። ፍሬምናጦስ የኢትዮጵያን ፊደል ቀርጾ ፊደሉን እንዲስተካከል ካደረጉት ሰዎች መሃል አንዱ ነው። በአብዛኞቹ እንደና አቡነ አረጋዊ የመሳሰሉት ገዳም መስርተዋል። እያንዳንዱ ገዳም መስርተዋል። ማምለኪያ ቦታን ሁሉ ቆርቁረው እዚሁ ነው ይኖሩት እስከ ህልፈታቸው ድረስ። እነዚህ ሰዎች ግን ሲመጡ ኢትዮጵያ ውስጥ ደግሞ ክርስትና አልነበረ ማለት አይደለም። ክርስትና ያለ እነሱ ወደ ክርስቲያን መሬት እንሂድ ብለው ነው የተሰደዱት። ክርስትና ወዳለበት እንጠጋ ተብለው ነው። ለምን በጉባኤ ከልቄዶን በኋላ ሲሳደዱ ነው ሸሽተው ወደ ክርስቲያን ምድር እንምጣ ብለው ወደ ኢትዮጵያ የመጡት እንጂ ክርስትናን እንስበክ ብለው አይደለም የመጡት። ከመጡ በኋላ ደግሞ ከሀገሪቷ ስርዓት ጋር ተዋህደው አብሮ ስር መሰረታቸውን ጥለው አስቀምጠው ነው የሄዱት እንጂ መጥተው አገራችን አይደለም ብለው ባክ አርግተው አይደለም የተመለሱት። ይሄ የሚያሳየው ነገር እዛ ካያችሁ ግን በጀበሉ በጻፈው በአንቀጽ 8 እና 9 ላይ እንደገለጸው ማለት ነው ኢትዮጵያ ከመጡ በኋላ ለ15 ዓመት ከቆዩ በኋላ ምንድነው የሰበኳቸውንም ወደ ራሳቸው እምነት ያመጣቸውንም ሙስሊሞችንም ጨምሮ ወዴት ነው ይዘዋቸው ሄዱት? ወደ መካ ነው ይዘዋቸው ሄዱት። ለምን? ሀገራችን አይደለም ብለው ስለሚያምኑ ነው። ሀገራችን አይደለም ብለው ነው ስለሚያምኑ። ያ ብቻ አይደለም።
በሆነ ጊዜ አንድ ሲያብራራ ከነጋሺ መስጊድ የተቀመጠበት ቦታ አክሱም ውስጥ ነው መቀመጥ ያለበት፣ ለምን ውቅሮ አምጥተው እዛ ጋር የተቀበረበት ቦታ ላይ ያቆሙታል? አክሱም ዋና ከተማ ውስጥ ነበር ይሄ መስጊድ መቀመጥ የነበረበት ብሎ ተቃውሞ ያነሳበት ጽሁፍ ላይ ምን አጣቅሷል መሰላችሁ? እንዲያም እሱ ምንድነው በአልቡካሪ ላይ ነው ያለው። ቁጥሩን ለጊዜው አላስታውሰው ማለት እኛ ቁጥሩን እናስታውሰው፣ እሱ ኡስታዙ ነው ካላስታውሰው እኛ እናስታውሰው። ሳይ አልቡካሪ 434 ላይ አይሻ የዘገበችው ነው። እሙ ሱሌማን ናት በኢትዮጵያ ስላየችው የማርያም ቤተክርስቲያንን አይታ ነበር። ኢትዮጵያ ውስጥ በመጡ ሰዓት በስደት በመጡ ሰዓት የማርያም ቤተክርስቲያንን ሲያይ የሚገርም ነበርና አይታ ስላየችው ነገር ለመሐመድ ነገረችው እና ይሄ የተገለጸበት ነው ብሎ እሱ ለሪፈረንስ ተጠቀሰ። ግን መጨረሻውን አልጠቀሰም። ለመሐመድ ስነግረው ምን መለሰላት የሚለውን ነገር አልተናገረም፣ ስለማይፈልግ ማለት ነው። ለምን መሐመድ እዛ ጋር ምንድን ነው ያላቸው? እነሱን ታያቸው ነው ያለው። ስለ እነሱ ስታወራለህ ስለ ኢትዮጵያ እነሱ ታያቸው ከፍጡራን ሁሉ ክፉዎች ወረስቶች ናቸው ብሎ ነው የገለጸው። ለጥገኝነት ወደ ደጉ ንጉስ ሂዱ ይቀበሏቸዋል አለ ምናምን ተብሎ ብዙ ጊዜ ይነሳል። ግን ይሄ ሐዲስ ላይ ነው ያኛው። አሁን ምንድነው ኢብን ሂሻም ኢብን ኢሳቅ የኢብን ሂሻም የጻፈው ወይ ደግሞ ዘ ላይፍ ኦፍ ፕሮፊት በሚለው ላይ ይሄን ታሪክ አጣቅሰው ወደ ኢትዮጵያ ተሰደው ነበር ምናምን የሚለውን ነገር አጣቅሰው ምንድነው ኢትዮጵያ ውስጥ መልካም ንጉስ አለና እዛ ይቀበሏቸዋል ምናምን ብሎ ዛሬ ተጽፏል ተብሎ ብዙ ጊዜ ይጠቀሳል። ኖ እዛ ሄደው ተቀብለን በክብር ከመለስናቸው በኋላ እስልምና ሊጠፋ ሲል እንዳይጠፋ መሰረት ከሆናቸው በኋላ ባክ አርግተው ወደ መካ ከተመለሱ በኋላ ኡሙ ሱሌማን ነው ለመሐመድ ስትነግረው ምን ብሎ መለሰላት? እዛው ጋር እንግዲህ ማለት ነው ይሄ ምንድነው ባጎረሱ እጄን ተነከስኩ እንደሚባል መልሶ በመልካም አላነሳትም። ኢትዮጵያን የተቀበለችውን ያቆየችው በመልካም አላነሳትም። ለምን ቃል በቃል ይሄ ሳይ ቡካሪ 434 ላይ ሄዶ ማየት ይቻላል። ምንድነው ያለችው? እነሱ ከፍጡራን ሁሉ ክፉዎች ናቸው፣ ወረስቶች ናቸው ብሎ ነው የጠቀሰን። ታዲያ እንደዚህ ተብለን የተገለጽን አገር ለምንድን ነው አገራችን ነው አይነት ነገር እኛ አብረን አገር ገንብተናል ምናምን ይባላል። ምንድን ነው አገር የተገነባው? እስቲ ግልጽ አድርገን እንናገር። ማንኛውም ሙስሊም የሚፈልገው ምንድን ነው? ከአምስቱ ፒላሮች መሃል ምንድን ነው? በመጨረሻው ጊዜ መካ ሄዶ ኡምራ ማድረግ ሀጂ ማድረግ ይፈልጋል። ኢትዮጵያዊስ ምን ማድረግ ይፈልጋል? ደብረ ዳሞ ሄዶ የአቡነ አረጋዊን ገዳም በገመድ መውጣት ይፈልጋል። አያችሁ ልዩነት በክርስቲያኑና በእስልምናው መሃል ያለው ልዩነት። ክርስቲያኑ ወደ ገዳም ሄዶ ራሱ የተመሰረተለትን ገዳም አቡነ አረጋዊ ከውጭ የመጡ ናቸው ብሎ ያጠጣላቸው አይደል? እሳቸው ግን ኢትዮጵያ ውስጥ የቆረቆሩለትን ገዳም አንድ ቱሪስት መጥቶ ይጎበኘዋል፣ ለአገር ገቢ ይገኝበታል። ሁለት ኢትዮጵያውያን ደግሞ ሄዶ አምልኮም ይፈጽሙበታል። በዛኛው ሳይድ ግን በነ አህመዲ ጀበል ሳይድ ግን ካየን ምንድነው ማንኛውም ኢትዮጵያዊ ሙስሊም አንድ ካባ ሀጂ ሄዶ መሳለም፣ ሁለት ሲሰግድ እንኳን አቅጣጫው ወዴት ነው? ወደ ኢትዮጵያ ነው እንደሚያደርገው ሲሰግድ አቅጣጫው ወዴት ነው? አቅጣጫው የሚያደርገው ወደ መካ ወደ ሳውዲ። ስለዚህ ምንድነው አገሬ የት ናት ከተባለ የሱ ሳውዲ ነው የሚያሳየው። ምልክት ማናት የሚባለው ሳውዲ ነው የሚያሳየው። ኢትዮጵያዊስ ምልክት ማናት የሚባለው እዚሁ ኢትዮጵያ ነው የሚያሳየው፣ አክሱም ጽዮን ነው የሚያሳየው። ስለዚህ በአገር መመስረትና በአገር ግንባታና ብቻ ሳይሆን በአገር የኔ ነው የሚል ስሜት ራሱ የስነ ልቦናዊ ልዩነት መኖሩን እዚህ ጋር ያሳያል። ይሄን ደብቆ እሱ የራሱን ፍላጎት ለማንጸባረቅ ሞክሯል እንጂ እንደዚህ አይነት ብልጣብልጥነት የለም። ያለው እውነታ መሬት ላይ ያለው እውነታ ሀቅ ይሄ ነው። በመጨረሻም እችን ቤተክርስቲያን በህገ ወንጌል ላይ ብቻ ተመስርታ ቆማ የነበረች ቤተክርስቲያን አርግቶ ማሰብ ራሱ ስህተት ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን የምትቆጥረው በህገ ልቦና በኦሪት ዘመን ጀምሮ እስካሁን አዲስ እስከ ህገ ወንጌል ድረስ አስተሳስራ የምትጓዝ ቤተክርስቲያን መሆኗን ነው። የነ አቡነ መልከ ጻዲቅ እነ ይቶርን ጨምሮ ቀዳማዊው ሚኒሊክ ወይም ደግሞ ሚኒሊክ ዘፈርስት የሚባለው ንግስት ሌኒን ጨምሮ እነዚህን ሁሉ ታሪክ አስተሳስራ የያዘች በውስጧም ደግሞ እስካሁን አሻራዎቿ ያልጠፉ የኦሪት ስርዓት መስዋዕት የሚደረግባቸው ደብራትና ገዳማትን የያዘች አክሱም ጽዮንን፣ መርጦ ለማርያምን፣ ተርባበ ማርያምን፣ ጣና ቂርቆስን እነዚህ የኦሪት መስዋዕት የሚደረግባቸው የነበሩ በህገ ልቦና ስርዓት ያስኬዱ የነበሩ
ወንጌልን ሲቀበሉ ደግሞ ከዛው ከቆሙበት አብረው የቀጠሉ አንዱን ሳያጠፉ ከነበረው ላይ በዛው የቀጠሉ ስርዓትን ያስኬደች ልዕልት ቤተክርስቲያን ናት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ልክ በ1000ና በ2000 ማሰብ ራሱ እኛ እንዲያውም እንደ ኦርቶዶክሳዊ የምናስበው እንዲያውም ከኖህ ዘመን ጀምሮ ነው ታሪካችንን የምንቆጥረው። ለምን? ያልተቆራረጠ ታሪክ አለና። አለቀ።